ነበረ ትምህርት ቤት ጓደኞቿ ሲሄዱ ታለቅሳለች ስንላቀስ እንውላለን ወይ በሞት ቤታከም የበደምኩ በሞትኩልሽ እናቴ አንደኛው እንዴት አርግሽ ታነሺ ትጤኝ እያለ እንደዚህ ያል ችግር ደርሶብኝ በቃ ወርቃለሁ እነሳለሁ ወገን ተባበሩኝ የውችሎታ ባላችሁ ከኔ የደረሰ ይረስባችሁ ታከማ የሆነ ለውጥ አሳይታ እናንተም የሰማይ ገነትን ውረሱ ይወባላችሁ ነገር ተባበሩኝ እሷ ምን አለሽ እልቷን እና ከዛ ነበር አድርገው የደረሰባት አሁን አንቺ ከዚህ አመጣሽ ምን ያደረግሽላቸው ነው ምን ላይ ናችሁ ያለው ነገር አለች እኔማ ከዚህ ቡና ነበር ምሰራ ፓፒረስ ጀርባ እና አደጋው ሲከሰትባት ጥበበዩን ቆየነ ለአንድ ወር ያክል እዛ በኋላ ደግሞ የገጠር ሰዎች ስለሆነ በጸበልም በእምነትም በወጀሳም እናሳስራታለን ብለን ገጠር ወሰርናት አልሆናለ እዛ ደግሞ የተኛችበት ቁስሉ ቆሰለ ክምር ድንጋይ ነው እንትኑ ከተማችን ክምር ድንጋይ ጤና ጣቢያ ለረጅም ሰዓት ለአንድ ወር ቁስሉ ሲታጠብ ቆየ መልሳ ገጠር ሄደች ጠፈፍ ሲልላት እዛም አልሆናለ ስንል አሁን ደግሞ መልሶውን ቁስሉ ሲቆስልባት ወደዚህ አመጣዋት ዳይፐር ምንም ቀያይሬ እዚሁ ይሻላል ብዬ ስራም ማለት አንድ ቀን ይጀገዝቼ መጣለው አንድ ቀን ደግሞ ቀርቼ እዚሁ እነሱን ልብስ ምንም ሳጥፉላለኝ ማዘርም ደከማት አቅማቸውም የማይችል ሆነ እና እንደው ከቻለ ኢትዮጵያን ደጋግ ኢትዮጵያውያን በጸሎትም የሌለው በጸሎት ያለው በገንዘብ ቢረዱን ብለን ነው በዚህ ፊት የቆምንና ኢትዮጵያውያን እንደው ቢያግዙን የሰጡን ወረቀት ይሄን ይመስላል ከባህር ዳር ጥበበጊዮን ሆስፒታል ነው የተሰጠን ያው እንግዲህ እኛን መርዳት ማገዝ ለምትፈልጉ በሙዬ ስምና በህፃኗ ስም በኢትዮጵያ ንግድ ባንክ 1033 53 03 761 ማገዝ ትችላላችሁ በአቢሲኒያ መርዳት ለምትፈልጉ 30 89 11 87 አዛናሽ አሰፋ ይባላል ልጅቱን መጠየቅ ጤንነቷም ደረጃ ደረሰ ታከመች ብላችሁ መጠየቅ ለምትፈልጉ 09 34 45 75 96 ደውሉልኝ ጤንነቷን እናገራለሁ የምር ማለት ነው በጣም ከባድ ነው ምክንያቱም እሳቸውን ሳያቸው እንደው ምን እናት ነው ትዝ ያለችኝና እኔም እንደዚህ ተጎድቼ በነበረበት ሰዓት በጣም ተሰቃይታ እንደነበር ነው እና ያየሁት የምር ብቻ አልቻልኩም ብቻ ከባድ እና በቻላችሁት መጠን አትለፉን እቺ ልጅ ታክማ ነገ እንድታመሰግን አድርጉ